ሰላም እንዴት ናችሁ? ደህና ናችሁ? አለን ሁሉ ሰላም ነው አለን። ኧረ እንደዚህም ያለ የለ ሰላም ነው። ዛሬ እንግዲህ እየላችሁ የመጣሁት ለየት ያለ ቪዲዮ ነው። ከገጠር እስከ ከተማ ድል ያለ ሰርግ ነው። ድል ያለ ሰርግ ምነግራችሁ ዝም ብሎ ሰርግ አይደለም። እሺ። እና ለማንኛውም ሰርጉን ከመሰረቱ እስከ መሰረቱ የምናየው ነው የሚሆነው። ለማንኛውም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ። እኔ እንተና አባላለሁ። በቀጣይ ስሜን ነግራችኋለሁ። ወደ ቪዲዮአችን ምንድን ነው ያደረገው? የሰርግህን ወጭ በማዘዝ ሲለ አንተ ወስዶ ደበለቃት እኮ ልጅቱ ግን ደህና ነች። ይሄማ ጠቅልሎ ሳይጎርሳት አይቀርም። ምን አስበህ ነው አንተ እንዴ? እውነትም ጀለስ ግን ስንት ኪሎ ጫት ብትቅም ነው እንደዚህ አይን ያፈጠጠው? እስኪ ደግሞ ወደ ገጠር ወጣ ስትሉ የሆነች ባህል አለች እና ደስ የምትል ባህል አለች። እሷንም የምንመለከት ነው የሚሆነው። ገጠር የምትሄዱ ልጅ ታውቁታላችሁ። አሁን ላይ እንግዲህ ብዙም ባይሆን ያው አሉ አንዳንድ ቦታዎች ናቸው የቀሩት። ግን እስኪ ግን ቪዲዮቹን እንየውና አስተያየት የምንሰጥበት ነው። አይናችሁ ሰማራም እንደዚህ ይቻላል እንዴ? አሬን መከተ ያለገደው ለሳቀው ማይክላው ለህግ ፈራን ይችላል። እንዴት ይቀበላል? አታውቅም እንዴት ሰውዬ እንደምትሰራ። በእርግጠኝነት እነዚህ ሴቶች አሁን የታጩ ናቸው። እርግጠኛ ነኝ እኔ ምንም ጥርጥር የለም። ውሸትም አንገታቸው ላይ ያረጉት ነገር አለ። አንደኛ ያው ያስታውቃሉ እና እነዚህ ይኮለኮላሉ። አንተ ተቀማለህ፣ እነሱ ያሳድጋሉ። ኧረ ተው ወጣት ተው። የት ነው ያለው? ተው። ኧረ የለም አንድ ወጣት የሚታይ የለም እኮ እንደምታዩት። እና ለማንኛውም ምን ይመስላል? የሆነ ደግሞ የገረመኝ ባህል አለና በጣም ነው ያጀበኝ። እንደዚህ አይነት ባህል እኔ አይቼም ሰምቼም አላውቅም። ምንድነው ሁለት ወንድ አንድ ሴት ማግባት ይችላል እንዴ? ነው እንዴት ነው? እኔ ብቻ አልገባኝም። እስኪ ለማንኛውም የሆነ ቪዲዮ አለ ልጋብዛችሁና በሱ ላይም ደግሞ እንግዲህ ሐሳብ አስተያየታችሁ እናንተም ኮሜንት ላይ ትጽፉልኛላችሁ። ቪዲዮ እንመልከተው መጀመሪያ። እንዴ አርገውና የሆነ እንድሪስዋቡ ያላላቆጥቋጦ መቼም ዘፈን አረ ወዴት እየሄድን ነው ወገን? ቆይ አይደለም። ምንድነው ችግሩ? እሺ ደግ ሁለቶቹ አንደኛው ምንድነው? አንደኛውስ ምንድነው? እኔ ግራ ተጋባው። ለማንኛውም እናንተ እስቲ ኮሜንት ላይ ሐሳባችሁን አስቀምጡና የምንፈልጠው ነው የሚሆነው። ለማንኛውም ምን ይመስላል? እስቲ ማሜ ሸጋው ደግሞ ሰሞኑን አዲስ ዕቃ ይዞ ብቅ ብሏል። በቃም በላዎች እሱ ይቀያየራል። እኛ ያለን እንጂ እዚህ እየተንከራተትን ያለን ትላለህ። ለማንኛውም አዲስ ዕቃ ይዞ መጥቷል። እስቲ እሱም ደግሞ እንግዲህ አዲስ ካፕል እያጫወት ነው። I'm
ምነው ማሚሻ ምንድነው ፊቷን በቃ አድርጋ አታሳይ ነው? ምነው ከግማሽ በኩል እንዲህ አሳይተን ምንድነው? እናንተ ደግሞ እንዴ ይደብራል እኮ እንዴ። እኛ ብናያት ምን እናረጋታለን? ደግሞ ዝም ብለህ ትጃጃላለህ እንዴ? አይደረግም እንደዚህ። ምን አለበት እኛ ፊቱን ሙሉውን ብናይ። እስኪ ኧረ ሌላም ቪዲዮ አይጠፋም። እስኪ ቆይ እንመልከተው። ቆይ እንደዚህ ነው የሚደረገው። መቶልናል እያዋስከን እንጀለኛም ከየት እንደምታገቻቸውም ደግሞ ነገርም በዛ ላይ እንደ ምን ችግር አለው ብንነግረን እኛ ምስኪን እኮ ነን። አናሳዝንህም እንዴ? እኛም እኮ እንዴ ተወንጂ እንዴ ማሜሻ ምን ነው እኛንም አላበለን እንጂ አንተ ታቃይራለህ እንዴ? ብቻ እኛንም አስታውሰን አናግረን። እኛ ምን አጠፋን ነው አሁን? እኛ ምን አጥፍተን ነው አሁን እንደዚህ እኛን ብቻችንን የምታረገን? አሰጣን ለኛ አሳተውልንም እንዴ? አይ ቆንጆ ነች ምንም አትልም። እና ለማንኛውም እናንተም ያሳባችሁን አስቀምጡበት። ይሄን ይመስላል። ሌላም የሰርግ ቪዲዮ አለ፣ እሱንም የምንመለከት ነው የሚሆነው። እንቆሸቁሻለን የሰርግ ቪዲዮ ዛሬ እና ያለን ለጉድ ነው የምላችሁ። ቢያንስ እንደው ምን አለ ደህና ስልክ እንደው አስይዛችሁ ብታስቀርጿት እናንተ በበተን እየቀረጸች እያያችሁ አዋጣችሁስ ብትገዙላት ትልቅ ነገር እኮ ነው። እንዲህ ምንድን ነው? ቆይ እናንተ ሌላ ሰው ልጅ እያሰባችሁ እንጂ ረረፉ እንደ አይደረግም። ለማንኛውም ይመችሽ። አንቺ ሞራልሽ ለራሱ ትልቅ ነው። ይመችሽ። እኛም ለራሱ ስንጀምር እኮ በበተን ነበር የጀመርነው። ማለት ስልክ አያያዝም ነው። ያኔ እንዴት እንደሚቀረጽ ለራሱ እኛ አናቅም ነበር። አንቺ አውቀሽበታል። ለማንኛውም ይህንን ይመስላል። የሰርግ ቤትስ ምግብ ናፈቃችሁ አላችሁ? የሰርግ ቤት ምግብ ላሳያችሁና በዛው ጎምጀት በሉ። ምን ዶሮ ነው? አይ ቲንክ ዶሮ ነው የሚሆነው። ኦኬ እየቆጠሩ ነው። ኧረ ተሻሙት እንዴ! ምን አይነት ባህል ነው ይሄ? ባህል ነው ወይስ ምንድን ነው? እንዴት ምግብ ይደፋሉ? ሀይቃ በጣም ይደብራል። ይሄ የሚደብር ነገር ነው። እኔ እየቆጠሩ ምናምን ነበር መጀመሪያ የመሰለኝ። እንዴት ነው ምግብ መድፋት? ኧረ ይደብራል። ትንሽ አታስደብሩን? አንዴ ምንድነው የገጠር ባህላችንን አታጥፉት። ይሄ ባህል አይመስለኝም። እስከ መጨረሻው ባህላችን ነው ምናምን። ኧረ ባህል አይደለም ብራዘር፣ ባህል አይደለም። እንደዛ አይነት ባህልኛ ጋር የለም፣ አናቅም። ማለት ዶሮ ከሆነ ዶሮ ይቆጠራል። ከዛ በኋላ ያ ዶሮ እንግዲህ ሚዜዎቹ ብር ይከፍላሉ ማለት ነው። ለእሷ ሚዜዎች ብር ከፍለው ከዛ በኋላ ያኔ ዶሮውን ብር ይከፈላል ማለት ነው። ተጎደለ ግን አይከፈልም። ያቺ ነገር እዛች ነገር አንድ ነገር ይጎደለ፣ ያው አበሻነን እኛ ቆራርጠን ምናምን ለአራት ምናምን ገነጣጥሎ መብላት አናውቅም። ያው ቆራርጠህ ነው የምትበላ። 12 ነው ምናምን ነው ብልቱ። እኔ እንኳን አላውቀውም። እና እንደዛ ነው እላችኋለሁ። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ከወዲሁ ልሰናበታችሁ። ባይ